ጄሰን ከውትድርና አገልግሎት ወደ ቤቱ ገና መመለሱ ነበር። በድንገት ሁለት የፖሊስ መኮንኖች ለጥያቄ ቀረቡት። ጄሰን ማንነቱን የሚገልጽ መታወቂያ ቢያሳያቸውም መኮንኖቹ ሊመለከቱት እንኳን አልፈለጉም። ይልቁንም የጀርባ ቦርሳውን እንዲፈትሹ ጠየቁት። ጄሰን ምንም አይነት ግጭት ላለመፍጠር ቦርሳውን መሬት ላይ ያስቀመጠ። በቦርሳው ውስጥ ምንም ባያገኙም ትኩረታቸው ወደ ጄሰን አካል አደረጉ። ጄሰንም ሸሚዙን እንዲያነሳ ተገደደ። በዚህ ጊዜ በወገቡ ላይ ወታደራዊ ቢላዋ መታጠቁ ታየ። መኮንኖቹም ወዲያውኑ መሳሪያቸውን በመደቀም ማስጠንቀቂያ ሰጡ። ጄሰን ቢላዋውን ለመያዝ የሚያስችል ፍቃድ እንዳለው ቢገልጽም ቢላዋውን ቀምተው በቦታው በካቴና አሰሩት። ሆኖም በዚህ አላበቃም። በዱላ ሊመቱት ሞከሩ። ጄሰን ባልተጠበቀ ሁኔታ እጅግ ፈጣን በመሆኑ የሚሰነዘሩበትን የዱላ ምቶች ሁሉ በተደጋጋሚ አመከነ። በመጨረሻም አንደኛው መኮንን ሽጉጡን ሲመዝበት ጄሰን ሳይወድ በግድ ወደ ፖሊስ ጣቢያ ስለመዘዘበት ብቻ ወደ ፖሊስ ጣቢያ አብሯቸው ለመሄድ ተስማማ። ጣቢያም ሲደርሱ ከፖሊስ አዛዡ ጋርም ተገናኙ። አዛዡ የጄሰንን መረጃዎች ሳይ በጣም ደነገጠ። ምክንያቱም ጄሰን የልዩ ኃይል ኮሎኔል ነበር። አዛዡ ነገሩ እንዳይባባስ በመፍራት የጄሰን እቃዎች እንዲመለሱለት አዘዘና ይቅርታ ለመጠየቅ ወደ ቢሮ አስገባው። ጄሰን የአዛዡን ቢሮ ውድ በሆኑ እቃዎች ተሞልቶ ሲያይ አዛዡም እንደ ፖሊሶች ውሰኛ መሆኑን ወዲያውኑ ተረዳ። አዛዡም ጄሰን በማይመለከተው ነገር ውስጥ እንዳይገባ አስጠንቅቆ አሰናበተው። ጄሰን ጣቢያውን ለቆ ሲወጣ አና የምትባል አስተናጋጅ አጋጠመችው። እሷም ለጥበቃ በሚል ስም የሚጠይቁትን ጉቦ ለመክፈል ነበር የመጣችው። ጄሰን ቢሮ ውስጥ ራዲዮኑን መርሳቱን አስታውሶ ሲመለስ አዛዡ አናን ሊጠይቃት ሲሞክር ደረሰባቸው። እንደ ወታደርነቱ ዝም ብሎ ማየት አልቻለም። አዛዡ በጄሰን መመለስ ተናዶ እንዲወጣ ቢጮህበትም ጄሰን ግን ለከባድ ፍልሚያ አስቀድሞ ራሱን አዘጋጅቶ ነበር። ጃክ ወደ ውስጥ ሲገባ ግን ያልታሰበ ትዕይንት ይመለከታል። የፖሊሱ የጣቢያው ውሰኛ አዛዥ አንዲትን ወጣት ሴት በቢሮ ውስጥ አስሮ ሲያሰቃያት ያገኘዋል። አዛዡ ሪቻርድን ሲያየው በቁጣ እንዲወጣ ያዘዋል። ሪቻርድ ግን የሴቷ አሰቃይ ያየ ዝም ብሎ ማለፍ አልፈለገም። አዛዡና አብሮት የነበሩ ፖሊሶች ሪቻርድን ለማስቆም በዱላና በጠመንጃ ሊደበድቡት ይሞክራሉ። ነገር ግን ሪቻርድ ተራ ሰው አልነበረም። በሰለጠነ ወታደራዊ ጥበብ እያንዳንዱን ፖሊስ በቅጽበት መሬት ላይ ዘረራቸው። ሴቷንም ከታሰረችበት ፈቶ ይዟት ከጣቢያ ወጣ። ውሰኞቹ ፖሊሶች ግን በቀላሉ ሊለቋቸው አልፈለጉም። በሞተርና ሳይክልና በመኪና የሪቻርድን መንገድ በመዝጋት ሊይዙት ሞከሩ። በዚህ ሰዓት ሪቻርድ አቅራቢያው የነበረውን ግዙፍ የቁፋሮ ማሽን በመጠቀም የፖሊስ መኪናዎችን እየጨፈለቀ መንገዱን ከፈተ። በመጨረሻም ሪቻርድ ሴቷን ከነዚያ ጨካኝ ፖሊሶች አውጥቶ ሻማ የተባለው የቀድሞ ልዩ ኃይል ጦር አባል ከወታደራዊ ህይወቱ ከወጣ በኋላ የአካባቢው ሸሪፍ የፖሊስ አዛዥ በሐሰት ወንጀል ሊከሰውና ሊያስረው ይሞክራል። ሻማ ግን እጅ አልሰጥም አለ። ሸሪፉንና ሰዎቹን መሬት ላይ ጥሎ ካስፈራራቸው በኋላ ዳግመኛ እኔን ፍለጋ ብትመጡ ግን እገድላችኋለሁ በማለት የመጨረሻ ማስጠንቀቂያውን ሰጥቶ ወደ ጫካው ይጠፋል። ነገር ግን የፖሊስ አዛዡ ማስጠንቀቂያውን አልሰማም። ይባስ ብሎ ሻማን ለማደን ሄሊኮፕተርና ከባድ መሳሪያ የታጠቁ በርካታ ወታደሮች አሰማራ። ሻማ ግን በጫካ ውስጥ እየተደበቀ ለማምለጥ ቢሞክርም የሄሊኮፕተሩ ተኳሽ ግን አነጣጥሮ ይተኩስበት ጀመር። ጥይቱ ዙሪያውን ሲያናውጠው ሻማ በጣም ተጨነቀ። በመጨረሻም ሻማ ራሱን በጣም አደገኛ በሆነ ገደል ጫፍ ላይ ያገኘው። ወደ ኋላ ከተመለሰ ይያዛል ወይም ይገደላል። ወደፊት በመሄድ ግን ሞትን መጋፈጥ ነው። ይህንን ምርጫ ስላልነበረው ራሱን ለማዳን በቆራጥነት ካለው ከፍተኛ ገደል ላይ ወደ ታችኛው ኃይለኛ ወንዝ ተወረወረ። ከከፍተኛ ከፍታ ላይ ውሃው ውስጥ ቢወርቅም በአስደናቂ ሁኔታ በህይወት ተረፈ። የወንዙ ኃይለኛ ጅረት እየመታ ወስዶ ከአንድ ሩቅ ዳርቻ ላይ ጣለው። ሻማ በከፍተኛ ሁኔታ ቆስሎና ራሱን ስቶ ወድቆ ሳለ በአካባቢው የሚኖሩ አንድ ደግ አዛውንት አገኙት። አዛውንቱም ሻማን አዝለው ወደ ቤታቸው ወሰዱት። የሚገርመው የአዛውንት ሻማ ቀድሞ ሲል ካዳናትና ናስዋ ከምትባል ወጣት ሴት ጋር ዝምድና ነበራቸው። ናስዋ ሻማን ስታየው ደነገጠች። ወዲያውኑ ቁስሉን በባህላዊ መድኃኒት ማከምና መንከባከብ ጀመረች። ሻማ በሕክምናው ብርታት ቢያገኝም ሌሊት ግን ሰላም አልነበረውም። በጦርነት ሜዳ አብረውት የነበሩትን በጠላት የተሰዉትን የቅርብ የጦር ጓደኞቹን እያስታወሰ በህልሙ ይጮህ ነበር። የጦርነቱ ጠባሳ በአእምሮ ላይ ጥልቅ ጠባሳ ጥሎበት አልፏል። ከጥቂት ቀናት በኋላ ሻማ ገና ሙሉ በሙሉ ሳይድን ተነስቶ ከአካባቢው ለመውጣት ይሞክራል።
ላደረጉለት መልካም ነገር ሁሉ አዛውንቱንና ናሷን አመሰገነ። ነገር ግን አዛውንቱ ውጩን በጣም ቅዝቃዜ ነው፣ ገና ደግሞ ሙሉ በሙሉ አልዳንክም፣ ስለዚህ ቆይ በማለት በግድ አስቀሩት። በዚህ መሃል ግን ሌላ ትልቅ አደጋ ተከሰተ። በአካባቢው ማረሚያ ቤት ያመለጡ አደገኛ እስረኞች ጫካውን አቋርጠው ወደ መንደሩ መጡ። ሳሻ የተባለው የአካባቢው ነዋሪ በመያዝ አስፈራሩት። ሳሻም በጭንቀትና በፍርሃት ምክንያት የነጻነት ፈላጊዎቹን እስረኛ እየመራ ወደ አዛውንቱ ቤት አመጣቸው። ታጣቂዎቹ እስረኞቹ የአዛውንቱን ቤት ሙሉ በሙሉ ከበቡት።